የተከበራችሁና የተወደዳችሁ ውድ አድማጭ ተመልካቾቻችን ሰላማችን ባላችሁበት ቦታ ይድረሳችሁ ይላል። ዛሬ የምንገኘው ኬላ ዶቤ የሚባል ሰፈር ነው የምንገኘው። ይሄም የሆነ ውሃ ለመቆፈር መተን እዚህ አንድ ትልቅ ኡስታዝ ባወሩን መሰረት እኛም በሚፈልጉ ስታንዳርድ ውሃውን ቆፍረን ዛሬ የዛ ደስታ ላይ ነው ያለነው። እኔም እዚህ ቦታ ላይ መጥቼ ውሃው ለመቆፈር ቃል ሲገባላችሁ ትልቁ ነገር የፈራው ትልቅ ስጋት ነበረብኝ። እኒህ ሰዎች በጣም በብዙ ተጎርተዋል፣ በውሃ እጦት ተጎርተዋል። በመቀጠል እዚህ ቦታ ላይ በኋላ በቪዲዮ ማሳያችሁ ይሆናል። ትላልቆች ሰዎች አሁን በሶሻል ሚዲያ ላይ የምናቃችሁ ሰዎች እዚህ ቦታ ላይ ሰልጥኖ ሻሃዳ ወስዶ ሰዎች ደግሞ መጥቶ እዚህ ጋር መርከዝ ገብቶ ስልጣና ወስዶ ወደ ሌላ ስራ ተስማርተው ይገኛሉ። ይሄንን መርከዝ ትልቅ ደረጃ ላይ ለማድረስ የፈለጉት ኡስታዝ ይሄንን ውሃ እንዲቆፍርላችሁ ፈለጉና ጠሩን። እኛም በሚፈልጉ መስመርት ውሃውን ቆፍረን ዛሬ የዛ ደስታ ላይ እንገኛለን። እዚህ ቦታ ላይ መጥቼ ሲቆፍር ግን አንድ ሁለት ማሽን ገብቶ ነበረ። እነዛም ትንሽ ቻሌንጅ ገጥሟቸው የውሃ ጉድጓድ ይታወቃልና ቻሌንጅ ገጥሟቸው ሳይሳካላቸው የቀሩ ሰዎች ነበሩ። እኔም እንደዛ እንዳልሆን ትልቅ አላህን ስለምን ነበር። ምክንያቱም እዚህ ቦታ ላይ አፍሬ መውጣት አልፈለኩም። በጣም ተጎድተዋል በውሃ እጦት። ሻወር ቤት ያስፈልጋል፣ ለሽያጭ ይፈልጋሉ፣ ለራሳቸውም ደግሞ ለአንዳንድ ነገር ይፈልጋሉና መስጂድም ግንባታ ላይ ነው። ለዛ ውሃው በቂ ውሃ አግኝቻለሁ ብዬ አስባለሁ በአላህ ፍቃድ። ኡስታዙን ደስታም አሁን በጋራ ምን ሰማውናል። ኡስታዝ የተሰማችሁን ደስታ እንድትገልጹልኝ ያለው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. بارك الله فيكم. حقيقة لما نقر وندمي محمد እዚህ ቦታ መጥቶ ይሄን ውሃ እንዲቆፍር ድንገት ነው ሐሳቡን ያመጣነው። ለረጅም ጊዜ እዚህ አካባቢ ላይ ውሃ ሊቆፍሩልን ቃል የገቡ ሰዎች ነበሩ፣ ሳይሳካ ቀረ በሌላ ፕሮጀክት እና የተለያዩ ስልጠናዎችን ለመስጠት ስናስብ አሁን ክረምቱ ስለሄደ ዝናብ ውሃ የለም፣ ተቸገረን። ወጣ ያለ ቦታም ስለሆነ ውሃን በመኪና ጭነን እዚህ አካባቢ ማምጣትም ብዙ ጊዜ በጣም አስቸጋሪና ኮስቲም ነው። ድንገት እነዚህን ወንድሞች አናገርናቸው መጡ። ሐቂቃ ለመናገር ሌት ተቀን እየሰሩ እኛም ማታ ምሽት ላይ አብረን እያመሸን እዚህ ቀንም ማታም ይሰራሉ ያለ ምንም ስንፍና በአጭር ጊዜ ውስጥ 4 ቀን ኦልሞስት 4 ቀን ነው ሊሆን የሚችለው ቆፍረው ይሄው ዛሬ ውሃውን እያፈሰሱ ይገኛሉ። እኛ በመናወራበት ሰዓት ላይ ውሃው እያፈሰሰ ነው የሚገኘው እና ሐቂቃ በጣም ደስ ብሎኛል። ሚዲያዎች ሌሎች ይሄን ቪዲዮ የምታዩ ሰዎች ምረጧቸው፣ ጎበዝ ልጆች ናቸው። ቃላቸውን አክብረው እዚህ ተኝተው ብርድ ውስጥ ምን ውስጥ ታታሪ ናቸው። በጣም ለውጥ የሚፈልጉ ስራ ወዳድ ናቸው። ሐቂቃ እንኳን እናንተንም እንኳን ደስ አላችሁ ብያለሁ። እኛ በጣም ደስ ጀዛቸው ላይክ ፈላቸው ዛሬ ሐቂቃ ደስ ይላል። ኡስታዝን በጣም ማመስገን የሚፈልገው አንድ እዚህ ጋር ከኛ አንድ ጊዜ እንኳን ሳይለዩ ማታም በብርዱ ከኛ ጎን እየሆኑ አንድ ሰው የመስጂድ ስራ እንዲመስራት በጣም ትልቅ ነገር ነው። የራሱን ስራ ሲሆን ሰው ትኩረት ሊሰጠው ይችላል። ግን የመስጂድ እንደዚህ ትኩረት ሰጥቶ የሚሰራበት ሰዓት አላህ ያገራል ለሰው ብቻ ነው፣ አይገኝም። ኡስታዝ ወላሂ እስከ 6 ሰዓት እኛ ጋር 7 ሰዓት ድረስ እኛ ጋር አምሽቶ የዚህ ሰፈር ብርድ ይታወቃል፣ ማንም ሰው ያውቃል። እኛ ጋር ቆይቶ እኛ ለሊት ነው የምንሰራው በብዛት ለሊት እኛ ጋር አምሽቶ ነው እዚህ ሲያድሩ ነበር እኛ ጋር። እኛም ትልቅ አክብሮት ትልቅ ምስጋና ለዚህ ኡስታዝ አለን። ሌሎችም አሉ ሲያስተባብሩ ነው የነበረ። እነዛም አላህ ያቆይልን። እነዚህ ሰዎች የምትመለከቱት በደስታ እኛ ጋር መጥቶ ደስታችሁን ሊያጋሩን መጥቶ ይገኛሉ። በጣም እናመሰግናለን። ውሃውንም ዙም እያረክ እንድታሳያቸው እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኢብራሂም ቆጣ አቁም። እሱን አንድ ፓርት ታረጋለህ ማለት ነው።